ወርቅ ቤት ነበር እዚህ ጋር ነበር ወርቅ ቤት ከዛ ወደዚህ ደግሞ ስትሄጂ እንዳለ በዚህ ጋር በዚህም ደግሞ ይሄን ይዘሻ ወርቅ ቤት ነበር ክሮስ አድርገን እዛ ጋር ነው ተለውጧል ዋው ዶጭዬ ክትፎ ቤታችን የቱ ጋር ይመስላል? ይሄ እዚህ ጋር ስታርባክ ኮፊ የሚለው ጋር መሰለኝ እንደዚህ እዛ ጋር ያ ቁርቁር ያለበት ጋር መሰለኝ አዎ ምክንያቱም እንጠመዘዝና ካፌው እዚህ ጋር ነበር ክትፎ ቤታችንን መልስልን ወይኔ አዋራ ግን ቶሎ በል እዚህ ጋር ስራ እናስቆመም እኛ ነን ያለነው የመጣንባቸው ወይ ሌላ ውሃ አለኝ ይቅርታ ዋው ይሄ ላትሪ የፈረሰ የድሮ ቤቶቹ ፎቆቹ የሉም እንዳለሉ እንዴ እዚህ ሻል እንዳለ ችግኝ የተተከለባቸው የእግረኛው የሆነው እንትን ነው ወርቅ ቤቶች ዋው እዚህ ጋር በጣም የድሮ ፎቆች ነበሩ ታስታውስ አይደል እዚህ ጋር ደግሞ ኤቲኤምሽ ነው የበላው ወጋገን በጣም ይገርማል ወጋገን ነው ይሄ ራሱ ይሄ አዋሽ ኤቲኤሙን ተነሳለ ልክ ገንዘብ ላወጣ ስል መብራት ጠፋ ልክ ካርዴን እንዳስገባው ስለዚህ ብንጠብቅ መብራት አልመጣም ትንሽሻል ደግሞ ያን የውጭ ኤቲኤም ነው ያልሽ መሰለኝ የባርክሌስ ባንክ የውጭ ሆነ ስለዚህ ያስፈልገኛል በንጋታው መጣን ከዛ በቀላሉ አወጡልን እዛው ቁጭ ብሎ ነበረ እና ያስቃል ይሄ እንትን ብለው አውጥተው መብራት ሲጠፋ ይቆማል ኤቲኤሙ እናንተ ጋር ይቆም ነው እኛ ጋር እኮ እናንተ ማለት ይሄ ነው እኮ የኛ ጋር እኔ ጋር የምኖርበት ጋር ግን አይቆምም የሚወክለኝ ነው ፒያሳ መጥቶ ወርቅ ቤት አለማየት እንግዲህ አዲስ ሌላ ታሪክ ነው ይሄ ሌላ ዘመን ነው አይደል አዲስ ዘመን ነው በቃ ይሄ በትክክሉ እንጂ የምናቃት ፒያሳ አይደለችም ዶጮ ያየህ እሺ ወይት ነው ልትሻገር ነው በጣም ብዙ ስራ ገና ነው አይደል አዎ ገና ደግሞ አንተ ካፌው የለም ማለት ነው ያው እዚህ ጋር ነበረ ፈርሷል ተዛለሽ እንትኑ እንደዚህ ነበር የምትታጠፉ እንትኑ ወደዛ ነበር የምትታጠፉ ካፌው ምናምን ያወዳለበት እንደዚህ በዚህ አቅጣጫ ነበር ይሄ ፎቁ ያለበት እዚህ ጋር ነበር እንትን ስሜቴ ምን መሆን እንደሆነ ልገልጽ አልችልም ደስ ይበለኝ ወይስ አይበለኝ ምክንያቱም ያ ካፌ የምወደው ነጭ እንደሚፈራረሰው ብስኩት በጣም ወደው ከሻይ ጋር ያን ነበር የምገዛው ከዛ ቤት
ከዛ ባለፎቁ ፈጢራ ያለበት የለም እሱ ሄዷል። የትኛው ፎቅ ነበረ? ከስርና ከላይ የሆነ እሱ ግን በሱቁ በኩል ነበር የበፊቱ ሱቃችን በኩል። ኧረ በስመ አብ ጭራሽ እነሱም አይኖሩ። ይሄ በቃ የበፊት ሱቅ የምትያቸው አለው እነሱ በሙሉ ሄደዋል። ፎቁ ብቻ ነው ያለው። ያኔ ከፎቁ ጋር እንዴት ያያዛል? ክትፏችን ሄደዋል። ብስኩትና ሻይ ሄደዋል። የለም ወርቅ በሙሉ ሄደዋል። አድራሻም አልተጻፈልንም ያለች ኖ በጣም ይገርማል። ትልቅ ለውጥ ነው እጅግ በጣም ትልቅ። ይሄን አሁን እንደ ማስታወሻ ብትይዥው አሁን ቀጣይ ስትመጪ እንደዚህ አታገኘው። ሌላ ነው የሚሆነው። ውይ ትንሽዬ ውሻ እንዴ ውሾ አይደለም እንዳትለቀው። የእሱ ሌላ ውጪ ዶጊ የሚለውን መስሎት ነው። ኖ ዶጊ ቅዱስዬ። እሺ ተኝተዋል። ደክሟቸዋል። እነዚህ ደክሟቸዋል። አየህ ተኝተዋል። እሺ የእነሱ ናፕ ታይም ነው። እሺ ፒፒ ዋው መኪና እዚህ ጋር ማቆም አይችልም ነበር። መንገዱ እጅግ ግሩም ነው። ሰፊ ነው። የእግረኛ ደግሞ ትልቅ ሰፊ ቦታ አለ። ለእግረኛም አሁን ትልቅ ክብር አለ ማለት ነው። ለመኪና ነጂ ብቻ ሳይሆን ለእግረኛም የታሰበለት ቦታ አለ። ደስ ይላል። የኔ ቆንጆ ፒያሳ መጨረሻ ጊዜ ማይሽ መሆኑን ባቅ ያኔ ያየውሽ ጊዜ አነሳሽ ነበረ። መጨረሻ ሄድኩት ኤኒዌይ ከ8 ወር በፊት ከሳሚ ጋር እዛ በጣም ረጅም ጊዜ የነበረው ካፌ ሻይ እና ኬክ ቁርሰኛ ኬክ ነው የሚባለው። ምንድን ነበር ያኔ ከሳሚ ጋር የመጣሽው? ብር ልገዛ ለጓደኛዬ ብር ልገዛ። ከዛ ወረድን። ልክ ያልተነካ ፒያሳ ነበረ። ዞርን። ከዛ በኋላ ሻይ ወይኔ ከወርቅ ቤቶቹ መሀል ያሉት ካፌዎች ታስታውሳለህ? የድሮቹ እዛ ነበር ሻይ የጠጣ ነው። ቅዱስዬም ነበረ እና አላወኩም። ያ ነበር መጨረሻ ቀናችን እኔና ፒያሳ። ኢትስ ኦኬ ምንም ማለት አይደለም። ታይሽ ዋው ይሄ በጣም ይገርማል። ለማየት ራሱ በጣም አያምርም? መሬቱ እኮ በጣም መሬቱ አያምርም? በጣም ይሄ አቀማመጡ ምናምን በጣም ተራራ ላይ ስለሆነ እንደዚህ ወደ ታች ስታይ ነው። ወዴት የሚወስድ? ወደዛ ነው የመኪና ድልድይ ያስፋልት። ኦኬ ከዚህ መስመር ነው የሚያገናኙት። ዋው! ስለዚህ እነዚህ ይገናኛሉ ማለት ነው። እነዚህ ሁለት ቤት ቦታዎች ይገናኛሉ። እነዚህ መብራቶች በጣም ያምራሉ። የቻይኖች ላይ አይቻቸዋል። በዛ ቻይና ያለ አልከኝ። እኛ ግን በቃ እዚህ ብቻ ነው ያየነው። እኛ እዛ አይተነዋል። በቃ የአዲስ አበባ ሲምብል ይሆናል። በቃ ይሄ መብራቱ በዛው ቻይና ሬስቶራንት ግብዣ እንዳለብሽ ቢኖር አይ ኖ ፕሮሚስ ብቻ ሳይሆን እንደጭዬ ዛሬ የፈጸምነው እኮ ወረቀት እዛ ጋር መስሎኝ ነበር። ታስታውሳለህ? እንደዛ ነበር ሀሳቤ። እዛ ሄደን ወረቀቱን አድርገን ከዛ ቻይኒዝ እዛ እንበላለን ብዬ ነበር።
ግን መቼ እንሄድ? መሄዳችን እኮ አይቀርም። ለምን መሰለህ? የሚሊፎኒ እኮ እዛ እኮ ነው። ስለዚህ እሺ እኔ ልጅ ወይ ቅዱስ ዘመኑ ምን ሊያደርጉ ይሆን እዚህ ጋር? በጣም ያምራል። መንገዱ ግን በጣም ያምራል። አሰራሩ ያምራል አይደል? ጀስት ነው ደስ ይላል። በጣም ያምራል። ደግሞ ለእግረኛ ሰፊ መንገድ መኖሩ የሚገርመው ዛሬ ለወክ ለማድረግ ፀሐዩ በጣም ይመቻል። አያቃጥልም። ልክ የጠዋቱ ፀሐይ ነው እስካሁን ድረስ እና ታድለናል። አሁን ወዴት እየሄድን ነው? ወደ 4 ኪሎ። ኦኬ 4 ኪሎ ምን አለ? ወርቅ ቤቶች ምናምን። የስ በዛውም የበላውን ፓስታ ወርክአውት እናደርገዋለን ለሚቀጥለው ምግብ እንድንበላ። አሁን ግን ክትፎ ቤት መፈለግ አለብኝ። ያ ነበረ እኮ ቦታዬ የነበረው። ህብርም ቆንጆ ነበር። ህብር ደግሞ እንትናቸውን ቀምሰን አናውቅም። ኖ ከክትፎ አይደል ይመጣል እኮ ከጎኑ አሪፍ ነው ማለት ለምሳሌ ለብቻ ብለሽ የምትበይው ግን አይደለም። እኔ በጣም ወድጄው ነበር። ያሁኑን አልቀመስኩትም ምክንያቱም ለብ ነበር። እኔ በደንብ የበሰለ ነው የምወደው። 2000 ሳበሳ ያ የሚወዛወዝ እሱ ቀረ በቃ። እሱ ቆንጆ ነው። ሶፊና ፔስትሪ የበፊት ነው። ፔስትሪ ማለት ፓስታ እንደ ማለት ነው ወይስ ምንድን ነው? ኖ ላይክ ብስኩት ምናምን ኬክ። እኔ እኮ ያማረኝ ያ ነጩ የሚፈራረሰው ብስኩት ከፒያሳ የሚገዛው እሱን ነው። የቱ ጋር ነው የሚሸጠው አሁን? ዶጭዬ አልደከመህም? ስሚ ነበረ ነው የምንለው። ምን ይጠቅማል ኖረ። ኢትስ ኦኬ። አዲስ ዘመን ዛሬ ታድለናል ግን ማወቃችን ፒያሳ ምን እንደነበር በፊት። የድሮ እንትኑ ሳይቀር እየተነሳልሽ ነው አንዱ ፖሉ ይሄ የመብራቱ ይሄው እየነቀር እየወሰዱ ቤታችን እንውሰደው እንጠይቃቸው። አንድ ማስታወሻ እንፈልጋለን። እስቲ ይሄንን የበፊቱን ፖል እንውሰደው። ዋው ያ መስታወት ብሪጅ ነው ያልከኝ? ይሄኛው ዋው ግን ስራው ትንሽ አይደለም። አለማድነቅ አይቻልም። በዚህ ጊዜ ውስጥ ፍጥነቱ ራሱ እንዴት በትንሽ ጊዜ ፍጥነቱ፣ ጥራቱ በጣም ያኔ ስታንዳርዱ በነበርሽ ሳፋሪኮም ራሱ የለም እኮ። ኧረ እኔ በመጣው ጊዜ ምንም ነበር አልነበረም። ብቻ ግን ይሄ ኔትወርኩ ምናምን በቃ ሁሉም ነገር ተዘረጋጋ። ያ እና ኳሊቲው የስራው ኳሊቲ ስታንዳርዱ ምኑ በጣም ይገርማል። በጣም ቆንጆ ነው። በቃ በእግር መጓዝ የሚቻልበት ከተማ ሊሆን ነው። ደስ ይላል። ሲዳክም የምትቆምበት ቦታ፣ ሪላክስ የምታደርግበት ቦታ አለ። ውሃ የኔ ፍቅር። እስቲ 200-300 ሰዎች ይለፉበት። ከስር ምንድን ነው የሚያሳየው? ከስር ወንዙ ነው። ዋው ብቻ ምን ችግር የለውም። ማየት አያስፈልግም። ቢቀርብኝስ የሚባል ነገር የለም። አንዳንድ ነገር ያስበላል እኮ። ቢቀርብኝስ ቅዱስ ውሃ
እያሉ ነው። ቅዱስዬ ሰላም እያሉ ነው እዛ ጋር። ወክ ለማድረግ በጣም ቆንጆ ይሆናል። በጣም ቁጭ ማያ ትልቅ ሰፊ የእግር መንገድ በቃ እግረኞች ራይት በደንብ ተከበሩ። አሁን እስቲ ኦኬ እዛ ጋር የሚታይ ከሆነ 70 ደረጃ ነው እንግዲህ 70 ደረጃ ዋው ተከመልሽ ለምን እዛ ትገድ እሺ በዚህ መንገድ ግን ልናገኝ እንችላለን እሺ ወይም ሰላም ነው እዚህ ጋር ክሮስ ለማድረግ አይደል አዎ እሺ ና አዎ ኖ እዚህ ጋር አልችልም ክሮስ ማድረግ ማንንም አይቆምም ይቆማል አንቺ ነሽ ሲሻገር ተሻገረሽ ነይ በጣም እሺ ና በዚህ ጋር አንተ ኦኬ ኦኬ እነዚህ ቆይላ በምንም ታምር ዜብራ ክሮሲንግ ላይንን ማንም ሰው ስሎ ሊያደርግ አልቻለም ልጅ ይዣለሁ ደግሞ ወይኔ ጉዴ እሺ ወይኔ እንዴት ነው ግን ይሄ ነገር በዚህ ጋር ነው ኦኬ በእንደዚህ ያክል ፍርሃት ግን ዜብራ ክሮሲንግ ላይ ክሮስ ማድረግ አይ ዶንት ኖ ዶጂ ይሄ ደረጃ እኮ ትልቅ ታሪክ ነው ይሄ አዎ ግን ከመሰለ ላይ ተናበላሽታችሁ በፊት ግን እዚህ ጋር ለመሄድ የፈለግነው አይደለም ነይ በዚህ ዶጆ ይሄ ማስታወሰው ትክክለኛ ትልቁ ረጅም ደረጃ ፒያሳ የነበረው ነው አይደል ያኔ አዎ ከሷ ቢስም 7 ደረጃ ነው ምንም አይመስልም እኮ ያ ቦታ አይደል ያኔ እንደዚህ አልነበረም ይሄ ሁሉ አዲስ ነው በጣም ተለውጧል 69 አረሳ ፈረስ እሺ ረጅም ጊዜ አሳልፈናል ዛሬ ብዙ ስራ ስንሰራ ረጅም ሆኖ በጣም ትንሽ አጠር ያለ ነው አጠር ያለው ሰዓቷን መሰከረ yes በጣም ቆንጆ ጊዜ ያሳለፍን ፒያሳ በጣም ደስ ትላለች ተለውጣለች አሁን ወደ መጽሐፍት ቤት መተን ለቅዱስዬ የልጆች ሴክሽኑን አሳይተ ነው በጣም ወዶታል ላይብረሪ በጣም ደስ ይላል በጣም ደስ ይላል ላይብረሪው እና ውጪ ደግሞ ይሄ የማንበቢያው ቦታ በጣም ደስ ይላል ጸጥ ያለ ሰላማዊ የሆነ ቆንጆ ቦታ ነው ወደ ቦሌ መድኃኒዓለም ያ መጽሐፍ ይዞ እዚህ መምጣት በጣም ደስ የሚል ነገር ነው ሶ መደምደሚያ ዛሬ ካየነው ነገር ትልቅ ነገር የተማርነው ያወቅነው ሰዓት ካየነው ለእግረኞች በጣም እየተመቸ ነው እቺን ከተማ ወክ ለማድረግ በጣም ረጅም ነው ወክ ያደረግነውና ያ በዛ ጋር እና በቃ ወክ ለማድረግ በጣም ይመቻል ነገሮች በጣም ነው የተለወጡት እና ደስ ይላል አንተ ሀገሯ በጣም እየተቀየረች ነው ያ እዚህ ጋር ነው ማንበቢያ ቦታዎች ደስ ይላል አይደል አዎ አይ በቃ
በቃ እኔ ትንሽ ቁምጣዬን ይዤ ልመጣ ነው። በጣም ደስ የሚል ምንድነው የሚባለው ይሄ በጣም በቃ ጸጥ ያለ ሰላማዊ ቦታ ነው። ትክክለኛ ቤተ መጻሕፍት። ትክክለኛ ቤተ መጻሕፍት። የልጆቹ ሴክሽንም ደስ ይላል።